ልብ በሉ። ትልቅ ኃጢአት ሰራ የሚባለው ሲሰርቅ አይደለም፣ ሲዘሙት አይደለም። ሰይጣን ደስ የሚያሰኘው ትልቅ ኃጢአት ምንድነው? ኢየሱስ ክርስቶስን መሸጥ አይደለም፣ አለመቁረብ አይደለም። ያም ደግሞ ያስደስተዋል ያስከፋዋል እያልኩ አይደለም። ያም ያስደስተው ተረድታችሁኛል አይደል? ንግግሬ ትልቁን ኃጢአት ሰይጣን የሚያሰራው በምንድነው ካላችሁ ተስፋ የቆረጠ ሰው ነው። ምክንያቱም ብሰርቅ በምን ትመለሳለህ? በንገሩኝ እንጂ ንስሐ። ተስፋ ከቆረጥክስ አትመለስም። አያት ተስፋ መቁረጥ በጣም ከባድ ነው። ክርስቶስን ብሸጥ በምን ትመለሳለህ? ሽጡ አላልኩም፣ አደራ። በምን ትመለሳለህ? ንስሐ። ይሁዳ ክርስቶስን ሸጦ ነበር አልሸጠም? ከዛ በኋላ ዛፏ ንስሐ ግባ ብለው ነበር አላለችውም? እሱ ግን ምን አለ? ጌታዬን ስለሸጥኩ ምን አለንም አልገባም። አይ ተስፋ መቁረጥ የሚባለው ትልቅ ኃጢአት ባለም ላይ የሚባለው ተስፋ መቁረጥ ነው። ተስፋ መቁረጥ ትልቅ ኃጢአት ነው። ለምን? እግዚአብሔር አይምረኝም ብሎ ማሰብ ማለት። እግዚአብሔር ይምረናል አይምረንም? በሉ እንጂ እሳት ቀዝቅዞ ያውቃል አያውቅም? ያውቃል። እግዚአብሔር ተመልከቱ ተከፍቶ አያውቅም። እሳት ጨልሞ ያውቃል አያውቅም? የእግዚአብሔር ደስ ባህሪው እኛ ኃጢአት በሰራን ጊዜ ብሎ የሚያየን አይደለም። እሺ የሆነን ሰውዬ አንተ ጅላጅል ብላችሁት እንዴት አደርክ ስትሉት ደህና ይላል ማለት ነው። እኛ ኃጢአት ሰርተን እግዚአብሔር እንዴት አደርክ አባቴ ሆይ ማረኝ ስንለው መጣህ ሰውዬ አይልም ይላል። ማስረጃ ካላችሁኝ አዳም ዕፀ በለስን በልቶ ጌታ ምንድን ነበር ማለት የነበረበት? ሰውዬ የት አካባቢ ነህ ነበር ማለት ያለበት አይደል? ስሙን ቀይሮ ማለት ነው። እሱ ግን ምንድን ነው ያለው? አዳም ወዴት ነህ? እንደውም እንዳላየ ሰው የት ሆንክ እያለ ማለት ነው። አያችሁ ታዲያ እግዚአብሔር ስንበድለው ራሱ ስም ራሱ አይቀይርም። ያው ገብረ ማርያም ከሆንክ ገብረ ማርያም ልጅ ይላል። ስለዚህ ምንድን ነው ለማለት የፈለግኩት ተስፋ አለመቁረጥ። ምን አለ ማለት? በሉ ንገሩኝ እንጂ በማን